ሰላም ጤና ይስጥልኝ። ይህ አንድ ቀን ካምለሰት ጋር ነው። የዛሬ አንድ ቀን ውሎዬ ከአዲስ አበባ 145 ኪሎ ሜትር ርቃ በምትገኝ አንዲት የገጠር መንደር ውስጥ ነው። የዛሬ አንድ ቀን ውሎዬ እንደኔ ነፍሰ ጡር ከሆነች ሴት ጋር ነው። ውሏችን ምን ሊመስል ይችላል የሚለውን ነገር አብረን የምናየው ነው የሚሆነው። የትም እንዳትሄዱ፣ አብራችሁን ወደ ውስጥ ግቡ። የሉም ቤቶች ውስጥ በሩ ዝግ ነው። አቤት እንዴት አድራችኋል? እዚህ ቤቶች እግዚአብሔር ይመስገን ደርሰናል። ወይ እንግዳዎቹ ናችሁ? ግቡ። በሩን ለውሻ ብለን እኮ ነው። እንዴት አድረሻል? አይናለም ሰላም ነሽ? እንዴት አድረሻል? ከረምሽ በሰላም መጣችሁ? እግዚአብሔር ይመስገን። ደህና ነሽ? ሰላም ነኝ። እንዴት ነሽ? ሁሉ ሰላም? ልጆች ሰላም ነው። ሰላም ሲቀስ በይ እንግዲህ። እሺ ስራ ይዘሽ ነው? ይሁን ክፍት በሩ ቡና ያፈላው ነበር። ነው ልዝጋው። እሺ ይሁን ቡና ላይ ደረስኩ። ቡና ላይ ደረሽ? ቡና ቡና አቦል ላይ ደረስኩ። ቡና አልሰማሁም ነበር እኮ። እድለኛ ነኝ ማለት ነው። ካፍታም ነሽ? ሀብታም ነው ሆኖ እሰይ ካፍታም አድርግልን። ወይዘሮ አይናለም ቱሉ ትባላለች። ከአዲስ አበባ 145 ኪሎ ሜትር ርቃ በምትገኝ በደብረ ብርሃን የገጠር መንደር ውስጥ ነዋሪ ሴት ናት። የ5 ልጆች እናት፣ የ9 ወር ነፍሰ ጡር ሴት፣ ኑሮዋን ለማቅናት ሌት ተቀን ደፋ ቀና በማለት የምትታትር ድንቅ ሴት። የዛሬ አንድ ቀን ውሏችን እንግዲህ ከአይናለም ቱሉ ጋር ነው። ለቡናም ስለሚመች ቁጭ በል አንተ ሳመኝ። ቁጭ አንተ ሳመኝ። ና ቀረብ በልና ሳመኝ። አንተ ና በል ሳመኝ። ትንሹ ነው መሰለኝ። ትንሹ ነው የመጨረሻ ክራውድድ ስለነበር ትንሽ አረፈድንብሽ። ቁጭ በል እዚህ ጋር ቁጭ ትላለህ። ይርቃል እንደ ይሄን አይለ አዲስ አበባ። እሺ ቁጭ በል። ቁጭ ቡና ቦላይ ነው። እሰይ አንደረስኩ አቦላይ። እስቲ የቡና ቁርስ። እሺ እሺ አንቺ ማን ያስይዝ? ልጅ ቆሎ ይወዳል። ፈልጋለህ አንተ? እሺ እንዴት ነሽ? ደህና ነኝ። አረፈድኩብሽ? አዎ ትንሽ ረፈድ ጠብቄ ነበረ። ቆየሽብኝ። ትራንስፖርት እንትን አለ መኪና ተዘጋጋ አይደል? መንገድ አዲስ አበባ ርቀት አለው መሰለኝ ትንሽ ይርቃል አይደል? ይሁን። እንዴት ነው ድካሙ ምናምን? አይ ምንም የለም አይደል? እንግዲህ ዛሬ ባንቺ ጉልበት ባግዝሽም ስለመጣው ደከመኝማ አለልሽም። ይሁን። አንድ ቀን እንግዲህ ካንቺ ጋር ውልና ዛሬ አንድ ቀን ሙሉ ካንቺ ጋር ውዬ አንቺ የምታረጊውን ሁሉ እያደረኩኝ አንድም ለማገዝ ነው፣ ሁለት ደግሞ ባንቺ ቦታ ሆኜ አንቺ ምሳሌውን ስራ ምን ይመስላል ባንቺ ጫማ ውስጥ ሆኖ ማየት እንድችል ነው። ለራሴም ሁለታችንም ነፍሰ ጡር ነን። ያው አንቺ የኔም 6ኛ ልጅ ነው እንግዲህ ወደ ውስጥ ያለ 6ኛ ስለሆነ ያው አብረን ተራራጠን እንሰራለን። ስንት ወርሽ? 9 ወር ነው። እኔ ደግሞ ያው ነው ተቀራርበን አንድ ወር ነው አለ። ስለዚህ ሁለት ነፍሰ ጡር ሴት በገጠር ህይወት ውስጥ ምን አይነት ህይወት ይኖራቸዋል የሚለውን ነገር አብረን እናያለን ማለት ነው። እሺ ቡና እንጠጣና እንግዲህ ወደ ስራችን እንገባለን። እሺ ወደ ውሃ መቀጃ እንገባለን። ወንዝ እንወርዳለን። ወንዝ ወርደን ውሃ ይዘን እንመጣለን። ከዛ መልስ ደግሞ እንጀራ እንጋግራለን። እሺ እዛ ወደ እርሻ ቦታ ያሉትን ሰዎች ምሳ እንወስዳለን። ለባለቤቴ እና ስራችን ይሄ ነው። የአይናለም የቤት ኃላፊነት ብዙ ቢሆንም በልጆቿ ተባርካ በባሏ ተከብራ የምትኖር ጎበዝ ምሳሌ የምትሆን ሴት ናት። እኔም እንግዲህ የዛሬ አንድ ቀን ካምለሰት ጋር ቆይታዬ ከዚች ብርቱ ሴት ጋር ነው። ለብዙዎች ብርታት፣ ለብዙዎች ምሳሌ የምትሆን ድንቅ ሴት። አብራችሁን ቆዩ። መጀመሪያ እሳት ገረግዳለሁ። ከዛ በኋላ ወደ እንትን ነው ምገባ ቤቴን ጠራርጋለሁ። ወደ ቡና ገባለሁ።
ቡና ወደ ቡና ገባለሁ። ቁርስ ይሰራል በዛቹ። ከዛ ዛባ ዝቃለሁ። ግን የሚያስቀድመው ውሃ ነው። ውሃ ነው የሚያመጣ። ስለዚህ ውሃ ማምጣት አለበት። ለዚህ ሁሉ መሰራራ እንድታገኝ። ለዚህ ስለምሰራ ውሃ ነው የምቀድመው። ቡናሽ እንጠጥ። እሺ እንዳይቀርሽ። እንግዲህ ተመልካቾቼ እንደምታዩት ከአይን አለም ጋርና ከልጆቿ ጋር አንድ ቀኔን ለማሳለፍ እዚህ ተገኝቻለሁ። ቡናችን ጠጣና ወደ ስራችን እንገባለን ማለት ነው። ውሃ መቅዳት ነው የመጀመሪያው ስራችን። እንግዲህ ተመልካቾቼ የትም እንዳትሄዱ አብራችሁን ቆዩ። እንዴ ቆንጆ ቡና ነው። ወፍራም ቡና ነው። ቆንጆ ነው። እሺ እሺ። ቀየርሽ ልብስሽን? አሁን እንደዚህ ነው ይሻላል። እንደዚህ ነው። ለምን ስራ ስለምትይጂ እንደዚህ የሚቀየር እና አሁን እንደዚህ በእጅሽ አይደለም በአንገትሽ ነው። በአንገትሽ ነው። ቀስ ብለሽ ላላ አርጋትና እንደዚህ አጠረች። እንደዚሁ ናት። ከዛ ደግሞ ውሃ መቅጃችኛን ትይዣታለሽ። ያኛው መክደኛ ነው። ቅሉ መክደኛ ነው። እኔ ደግሞ እችኛን ቀስ በይ እንዳላስቸግርሽ። እንግዲህ ችግር የለውም። እኔ ለምጄዋለሁ። ከዛ ነይ ላፊ አቤት ተጀመረ። እንግዲህ ሀገሬ ሰው መሄድ ነው እንግዲህ። እቺን በሯን ቀስ ብለሽ እንግዲህ ራስሽን ጠብቂና ወጣ። በዚች ጋር ነው የምንወርደው ወደ ውሃ። ቀስ በይ ትለምጃለሽ። አይዞሽ። ቀስማ ቃል ገብቼ ላግዝሽ ስለሆነ የመጣሁት አግዝሻለሁ። እሺ ውሃውን እናምጣና የቤቱን ደግሞ ተመልሰን ምጣድ አለብኝ። እንጀራ ተጋግራለሽ ዛሬ? እንጀራ ጋግራለሁ። ብዙ ስራ ነው ያለብን። ገና ብዙ ስራ እንሰራለን። እንጀራ ስለምንጋግር ውሃችን እናምጣና መስሪያ። ቀስ በይ እዚህ ጋር እንግዲህ ቀስ ብለሽ ነይ። በዚህ በኩል ተጠንቀቂ። ቀስ በወዳችን እኔ ስለምት ያለው ጥንቃቄ ይፈልጋል። እዚህ ጋርም ጉድጓድ አለች። እዚህ ጋር ደግሞ አዛባ የሚያጠራቅምበት ነው። እና እዚህ ጋር ሩቅ አይደለም ብለሻል። አይርቅም ቅርብ ነው እንጂ ባዶን ራሱ ይከብዳል። በየቀኑ ነው ሁለቴ የምትሄጂው? በየቀኑ ነው። ከባድ ነው እናቴ። ሞተሻል? ለልጆቹም ለከፍቶቹም ስለምታሽ ውሃ ግድ ነው። ወይኔ አይን አለም ሳማየሁኝ። አይዞሽ እጅሽን እንደዚህ ያደረሽ ሳማ በሌለ ቦታ አትወስጂኝም እንዴ? አይዞሽ አይነካኝ። እግርሽን አንቺ ነይስ ካልሰርካኝ ምንም አልነካኝም። በእውነት እኔ ለምጄዋለሁ። አልነካኝም። ለምን አስቆርጡትም? ምን እንትን አለና እንቆርጠዋለን አይደል? ልጆቹ ወደዚህ አይመጡም። ወደዚህ አይመጡም እንጂ ትለበልባለች፣ ታቃጥላለች። በዚህ በኩል መንገዷ ተከታተልኩሽ። በዚህ ነይና ግራ ቀኙ ለአይን እጅግ በሚማርክ የተፈጥሮ ጸጋ የተጎናጸፈ ነው። መቼም ለአይምሮ እረፍት የሚገኝበት ቦታ ነው። እንዲህ ንጹህ አየር ወደ ውስጥ እየማግን ተፈጥሮን እያደነቅን በላይ ደግሞ በድካም እያለከለክን መንገዱን አገባደን የምንፈልግበት ቦታ ደረስን።
ቀስ ያልሽ ከባድ ነው እናቴ። ነይ በቃ እንደዚህ ቀስ ያልሽ አንቺን ማየት አለብኝ። ቀስ ያልሽ እዚህ ጋር እንዲህ ታረጊያለሽ፣ እንደዚህ ታወርጃለሽ። ስራን እስቲ እንደዚህ ታወርጃለሽ። አልወርዳለኝ ነሽ አልወርዳለሽ። እኔ ላውርድልሽና እጅና እዚህ ጋር ታረጊያታለሽ። አንቺ ተሻልሽ። እንግዲህ ከባድ ነው። ቀስ እያልሽ እንደዚህ ልፍታልሽና ቅድም ብለሽ ነበር። ለምንድን ነው? ለእንትኑ ለውሃ መጥለያ ነው የሚያስፈልገው እንዳይቆሽሽ። ይሄው በዚህ በኩል አንቺም እንደዚህ አርጊያትና እኔም ደግሞ በዚህ በኩል ወይ እንዴት ነው ምቹ መጎንበሱ? እንዴት ቻልሽ? ጎንበሱን አልቻልሽም አይደል? አልቻልሽም አይደል? ይሄ እንዴት ያስጎነብስሽ? እንደዚህ ቀስ እያልሽ ምንም የሚታይ ነገር ነው የሚያጠላው ወይስ? የሚታይ ነገር እንግዲህ ላውላ ንጹህ ነው አይደል? ምንም የለውም። እንደሚያጠራ ነው ውሃው። ቀስ እያልሽ ግን አልተመቸሽም? ሆድሽ አልታጠፈብሽም? እንትን አለሽ? እንደዚህ አልለመድሽም ማለት ነው። አልለመድኩም። ስላለመድሽ ነው። በስመ አብ ወመንፈስ ቅዱስ። ከበደሽ አይደል? አይዞሽ እንግዲህ እንዲህ ነው እንግዲህ እኛ የምንቀዳ። እንዲህ ጎንበስ እስቲ ይሄን አመሽም ይሄንን እኔ ምንም አይመስለኝም። እውነት እንደዚህ መግራም በቃ ሆናለሁ። ምንም አይመስለኝም። በእውነት ምንም አይመስለኝም። በቃ አየሽ እንቅስቃሴ ስለምታረጊ እኮ ነው። አይዞሽ ግን አላሳፍርሽም ለአንድ ቀን። እንግዲህ እንደምንም ተቸገሪና የገጠር ኑሮ እንደዚህ ነው። ይከብዳል። ድንገት ወደ አልሞላሽም ብመጣና ብኖር ምን ይመስላል የሚለውን ነገር ትለምጃለሽ። ያው እንግዲህ ማየት አለብኝ። በደንብ አይተሽ በጣም አድንቄሻለሁ። ከዚህም ታዲያ ይሄንን ይዘሽ ገብተሽ ልብስ ማጠብ አለ፣ ቤት ውስጥ ትሰሪያለሽ። ወይ ከባድ ነው። ከብዳል። ለ7 ቀን ነበር መምጣት የነበረብኝ። አንድ ቀን ውሃ፣ አንድ ቀን እንጀራ። እንደዛ ነው። ትክክል ነሽ። ይከብዳል ዛሬ። አንቺ ግን ችለሽዋል። እኔ እንግዲህ ያው ከጠዋት ጀምሬ እስከ ማታ ስለምሰራ በቃ አልሞላም ብለሽ ሞልቷል። በቃ ሞልቷል። የኔ ሞልቷል። ሞልታ አይደል? ሞላ። ወገባችን እንደዚህ ስራ አድርገን እንግዲህ እኛ ማንም ያሸክመን እኔ ያሸክምሻለሁ። አንቺስ? እኔ ደግሞ ራሴ እሸከመዋለሁ። ችግር የለውም? ችግር የለውም። ግን ከባድ ዕቃ ማንሳት ከእርግዝናሽ ጋር ምንም ችግር የለውም? ምንም ችግር የለውም። ችግር የለውም። ቶልጂ ምንም በቃ ሁሉም ጤነኛ ጠንካራ ነው የሚያድር። ስራ ካሰራሽ እንደውም ድክመት ይመጣል። ስራ ከሰራሽ ነው ድክመት ማይመጣ። ደከመኝ ነው አሁን ብዙ ሳልደክም። ቀስ ብለን ደግሞ ችንጋራዋን እንውጣ። ላሸክምሽና መጀመሪያ እሺ፣ ከዛ ቀስ ብለሽ እንግዲህ አይ ውሃም ነክቶሻል እንግዲህ መከነች ሸክትሽን እንግዲህ እናደርቀዋለን እንጂ ለስራ የመጣ ሰው ውሃ ነካኝ። ምን ነካኝ? እቺን ትይዥልኛለሽ። ያያት እሷን ወይኔ ስማ ቀስ ብለሽ አጥርቂያትና እኔ ደግሞ እንግዲህ እንደዚህ ቻርኪያት። እንግዲህ አንቺን ማን ሊያሸክምሽ ነው? እኔ ራሴ ነው የሚሸከመው። ኧረ በስመ አብ
አርግ በጣም ከባድ ነገር ነው ተመልካቾች። ይሄ ሁለተኛም ደግሞ አይመስለኝም። ልስጥሽ በየቀኑ ቢሆን ደስ ይለኝ ነበር የተሰጠኝ ስራ፣ ግን በቀን ውሃ ከመቅዳት ጀምሮ እንጀራ ከመጋገር እርሻ ከመሄድ በጣም ከባድ ነው። ከበደሽ አይደል? አዎ። እሺ ለተመልካቾች መንገር ስላለብኝ ነው እንዴት ከባድ እንደሆነ ለነሱ ከበደ አይደል? አዎ። ነይ በይ ቀስ ብለሽ ወደዚሁ ነው የምንመለሰው። ቀስ ያልሽ እንዳትወርቂ ቦታ ወደዚህ ቢመጫ ይሻልሽ። እዚህ ጋር ቆንጆ መንገድ አለች። ቀስ ያልሽ ፏፏቴ ደግሞ እንዴት ያምራል! ያምራል ያምራል። ተፈጥሮ ግን በጣም አለ እንዴት ቆንጆ ነው። ያምራል ያምራል። ደስ ይላል። እንግዲህ ተመልካቾቼ እንደምታዩት እጅግ በጣም ከባድ ስራ እየሰራን ነው ከአይናለም ጋር። ቀኑን ሙሉ ይሄ ስራ ይጠብቀናል። ውሃ መቅዳት ብቻ አይደለም። እንዴት እንደሚያደክም እያያችሁት ነው። አቅማት አንሶኛል፣ ግን ቃል ገብቼ ነው የመጣሁት ለአይናለም። ስለዚህ ማገዝ ስላለብኝ የቻልኩትን እያገዝኩ ሳልችር እያረፍኩ አይደል? አዎ። ከይቅርታ ጋር አይናለምን አግዛታለሁ። የአንድ ቀን ውሎዋ ምን እንደሚመስል አብረን እንመለከታለን። የትም እንዳትሄዱ፣ አብራችሁን ተጓዙ። አቤት 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 ከበደሽ አይደል? አዎ አልቻልኩም። ከበደሽ። አይዞሽ ትንሽ እዛ ጋር ረፍንልና ከዛ ደግሞ ያው የቤቱ ስራም ስለምጠብቀን አረፍ ብለሽ ትንሽ እንጓዛለን። ደግሞ አልቻልኩም። አይዞሽ አይዞሽ። እንግዲህ ረጅም መንገድ ሆነብሽ፣ ረጅም መንገድ ሆነብሽ። አይዞሽ እንግዲህ ቆይ ላውርድልሽ። ቅርብ መስሎኝ ነበር። ይከብዳል ይከብዳል ይከብዳል። እስኪ ቁጭ በይ እዚህ ጋር አረፍ በይ አረፍ በይ። ቁጭ ኧረ በስመ አብ። እስቲ ትንሽ እስቲ ትንሽ አረፋሽ አሁን አይሻልም? አዎ ትንሽ አረፍ በይና እንሄዳለን ደግሞ። አይዞሽ 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 ነው የምትይኝ አይናለም? በቃሽ አላልሽ? ምን ይደረግ በቃሽ ተይው አትይኝም? በቃ ይቅር እንዴ ወይ ይቅር እንዴ? አይ እንደው ነገሩ ነው እንጂ የት ትተነው እንሄዳለን? እኔ መሰለ የድሮን ስራ ደግሞ አስጠንቅቀሽኛል። ሞዴትን ስራ ናት። ደከመኝ። ከባድ ነው። ኤግዞስትድ ተነስተን ደግሞ እንሂድ እንዴ? እንሂድ አይናለም? አዎ ትንሽ ደግሞ ያው የቤቱ ስራ ይጠብቀናል። አብረን እንዲህ ለማረፍና ትንሽ አየር ለመውሰድ ብፈልግም እንኳን አይናለም ብዙ ስራ ስለሚጠብቃት ቆማ እያየችኝ አይበቃሽም ስትለኝ ስለጨነቀኝ እንደምንም ብዬ ተነስቼ እየተንገዳገድን ጉዟችንን ጀመርን። ውሃውን ግማሽ ባረገው ጥሩ ነበረ። ግማሽ ሲሆን ወገብሽን ግማሽ ሲሆን ይረሳል። ለምን ይርስብሻል? ስለማንቦጫቦጭ ከብዳ መንገድ የለችም። የእግር መንገድ ይሄ ሳሩ ራሱ ሲያስፈራ ምንም የለም ውስጡ ምንም የለም። እውነት የለም። ሁሌ ስለምንሄድበት አይዞሽ አይዞሽ። እኔ እኮ ፈራለሁ። አይዞሽ ምንም የለም። እውነት እውነት ምንም የለም። ሁሌ ስለምንሄድበት ምንም የለም። ምንም እንትን አይልም። በስ ደርሰናል። ደርሰናል። በርቺ
አንቺ የገጠር እንደዚህ ነው እንግዲህ የገጠር አሁን ደግሞ የቤቱ ሰራ እናድርግና እራቱን እናደርሳለን። እሺ ለእራቱ ለእራቱ የኔም ባለቤት ቢኖር አብሮ ይበላ ነበር። እንግዲህ ምን እናድር? ከዛ ይመጣ መጥቶ ቢያይ ጥሩ ነበር። ወይ ቋጥሬ ወስድለታለሁ። አይ ታደርሻለሽ፣ ችግር የለውም። እንቋጥርለታለን። የመንገዱ ርዝመት አይናለም እንዳለችው ቅርብ የሚባል አይደለም። ቢሄዱ የማያልቅ መንገድ ነው። ቤት ይሄው ቆንጆ ነዷል። አሁን አሰማም ነዶልሻል። በቃ ጥሩ ነው። አሁን እንግዲህ ይሄንንም እንትን አግብልሻለሁ። አመጋገር አጥብልሻለሁ። ሌላ ስራ መስራት ይቻልሽ። እኔ ደግሞ ወደ ድስት ሄዳለሁ። ወደ ምሳ መስራት። ምን ወጥ ልሰሪ? ምን ወጥ ልሰራ ነው? ምን አምሮሻል? ምን አማረሽ? ምን ልስራ? የሚያቃጥል ነገር አላማረሽም? አንቺ ራስ በቃ አምሮኛል። እኔ በበርበሬ ምስር ልስራ። እሺ ቀይ ወጥ ልስራ። 9 ወር ሙሉ ነው እንደዚህ የምትጋግሪው? እንደዚህ ነው በቃ እኛ ጋግሬ ልጆቹ የምናሳድገው እንዲህ ነው። እሳቱ እንግዲህ እናንተ ቢያንስም አይነካችሁም። እሳት አይነካም። እሳት የኛ ይሄው እንደዚህ ነው። የእንጨት ስለሆነ አይደል? እንጨት ስለሆነ እንትን ቢኖርሽ እኮ ምጣድ ገዛልሽ ነበር ኤሌክትሪክ። ወደ ጓዳዬ ሊለፍና ማመሳሉ ሰድ አይናለም አያያዜ እንዴት ነው? አቤት ጥሩ ነው። አላሳፈርኩሽ። ጎበዝ ነሽ። አረ ጎበዝ ነሽ አይደል? እንዴ ጎበዝ ነሽ። ይሄው እኔ ማደረስኩ አረ ጎበዝ ነሽ። እኔ ማደረስኩ። እንግዲህ ምሳችን እንደምንበላ ወጤ እየደረሰ ነው። አቤት በቃ የሚያቃጥል ነገር ደስ ይለኛል። እኔም ደስ ይለኛል። ሁለታችንም ስለምንወድ በቃ ደረሰ። እንግዲህ ተመልካቾቼ ይሄው አይናለምን እንጀራ በመጋገር እያገዝኳት ነው። እሷም ቆንጆ የበርበሬ ወጥ እየሰራች ነው። አብራችሁን እንዳላችሁና ከኛ ጋር እንደሆናችሁ ተስፋ አደርጋለሁ። ቀናችንን እንግዲህ በስራ እያሳለፍን ነው። የእርጉዞች ቀን ነው። እርጉዞች ደግሞ ቁጭ ብለው ሳይሆን እየሰሩ እያሳለፍን ነው ማለት ነው። በአንዲት ትንሽ የገጠር መንደር ውስጥ ማለት ነው። አብራችሁን ሁኑ። ብዙ ነገር ምናየዋለን፣ እንማርበታለን፣ እንዝናናበታለን። የትም እንዳትሄዱ። ቆንጆ እንጀራ ቆንጆ ነው አይደል? አረረረ መውጫውም ተስማማሽ? አዎ ሁሉ ነገር እሺ በቃ አይዞሽ። እንግዲህ እጅሽን ቀስ በይና እንዳያቃጥልሽ። እንትን አለኩት ግን ትንሽ ቀጠና አለ። የከተማ እንጀራ ሆነ። ይሁን ቆንጆ ቆንጆ ነው። ቆንጆ አሪፍ ነው። ቆንጆ ነው። አይኑ ለምንድን ነው ስልቅልቅ የሚሆነው? ያው ስንዴና ገብስ ስለሆነ ነው እንዴ? ስንዴና ገብስ ስለሆነ ነው እንጂ ተሳስቻ አይደለም። አይደለም። አቤት ቆንጆ ሰምታለች። ምጣዳ እንዳከሰማች አታስቸግርም። የምሳ ምናምን ላዘጋጅና
ጨርሻለሁ እኮ አንድ እንጀራ ላይ ቀረኝ አይናል ወይ ጭሱ ግራ አልቻልኩት አልቻልሽም ነይ ወይ ተቃጠልሽ ነይ እንደዚህ ነው እንግዲህ አይሽ አይደል እንደዚህ ነው እንግዲህ የገጠር ቆንጆ ስራ ነው ቆንጆ ስራ አግዛኛለች ጎበዝ ናት በደንብ አመሰግናታለሁ ዜር ስጥልን ሳይልን በላ ነው ተፈቀደልን እንጂ እርጉዝ ባንሆን አንበላም ነበር ቀድመን ሄደን ባልሽ ጋር ደርሰን ነው እንቅመስና እንሄዳለን እኮ ቀድም አስደንግጠሽ መጀመሪያ እናደርሳለን ስትይ ሳንበላ ነው እንደዚህ ሸቶኝ ሄደው እያልኩ ነበር አይደል አይ በልተን እንሄዳለን እንዴ ሳይሸተን እንዴ እንጂ በባህሉ መጀመሪያ ባል ነው በሱ ነው የሚቀድሙ ሱጧ ስለሚወጣ ለሱ ይቀድማል ከዛ ተመልሰን ደግሞ እኛም በላ ነበር እንግዲህ በባህላቸው ያዘጋጀችውን ምሳ ለባለቤቷ አቶ ደጀኔ እርሻ ድረስ በመሄድ ታደርሳለች እሱ ሳይቀምስ ማንም እህል አይቀምስም የተጋገረውን ትኩስ እንጀራና ቀይ ምስር ሽታው እንዲሆዳችን እያላወሰው አፋችንን በአምሮት ምራቅ እየሞላው ልንውል ነበር ደግነቱ እግዚአብሔር ሲረዳን እርግዝናችን ጠቅሞናል ነፍሰ ጡር ስለሆነን ብቻ መብላት ችለናል በጣም አሳዘንሽኝ እውነት እንደዚህ ነው እንግዲህ የገጠር ኑሮ እንደዚህ ነው ቤት እንጀራው ደስ ሲል ባዶውን ራሱ ይበላል በፍራሙ ነው የጋገርሽው ጥሩ ነው አይደል ቆንጆ የገበሬ እንጀራ ነው በቢ ልጆቹም አሁን እንጠራቸውና እንሰጣቸዋለን ሰተን እኛ ምሳል እናደርስ እንሄዳለን እርሻው ጋር አይ ሩቅ አይደለም ቅርብ ነው ውጣ የት ይወርዳል ውጣም እየጎሽ ጣልት በረ ስራ ላይ ነው ናይስ ናክ ተመለስ ናክ هربا كربا فنزوتا ميوتا وش النات اوتا وش መንገዱ ግን ከባድ ነው ውጣ ምን ይልሽ ፈንዛ የት ነው እኔም እዚህ ጋር በጣም ወገ ብዙ መጣን መንገዱ ስላበዛ ነው ውሃ ቀርቶ እኮ ስቃይ ነው አጥጥ ወርደ ልቀቅ ደረጀኑ አቤት ምሳ ምሳ እሺ እንዴት ውለሃል እግዚአብሔር ይመስገን እንዴት ዋላችሁ ሰላም ዋላችሁ እግዚአብሔር ይመስገን እንግዲህ በሁለት ጉዞች የተሰራ ምግብ ነው እሺ እንብላ ታዲያ ካጎደልን ተነግረናል ያልተመቸ ነገር ካለ እሺ ኧረ ምንም የለም እንዴ ደህና አድርገሽ ነው የሰራችው እንግዲህ ሁሉም ነገር እሷ ናት የሰራች ጥሩ አድርገን እሺ ሰላም ናችሁ አይደል ደህና ነን እሺ በቃ ቤት እንጠብቃለን እሺ በይ እናለም ቤትና ብልተን እንጠብቃለን እንፈልግሻል መሰለኝ እሺ ያው ጥጇን አስሪያት ነበረ ያው እንድትፈሽና እንት እንድትይ ነው እሺ ድካም አለው ስራሽን የመሬት ከባድ ነው እኔ በቃ ሰለችሽ አይደል
ሰለችሽ መሰልችት አድካም ውጋት ወደ ታች ነፍሰ ጡር ሆነሽ አንቺ እንደውም ደርሰሻል ደግሞ ደርሻለሁ ግን ያው እንግዲህ እንደዚህቹ ይሰራል አይዞሽ እኔ እግዚአብሔር መቼም እግዚአብሔር እንግዲህ ያው ላይችል አይሰጥም ይባል አይናለም ከቤት ውስጥ ብቻ ሳይሆን ከቤት ውጭም ተጨማሪ ስራዎች አሏት አረምና ጉልጓሉ ምሳ ካደረሰች በኋላም እረፍት የሚባል ነገር አታውቅም ያላትን ጊዜ በሙሉ ስራ ላይ ታውላለች በከከሻሽ አይመችማ እንዴት አልተመችሽም አይደል ወይ ቁጭ ብለሽ እንግዲህ እንዲ ነው የምታረመው እኛ እንዲ ዘን ነው የምናረመው እንዲ ነው ይሄ አረም ነው ማለት ነው አረም ነው ምን ያደርጋል እንዳድግ ኤሉ ውስጥ እንዳድግ ስንት ስንል ብዙ እንትን እንዳይል ማለት ነው ኢሉን እንዳይዝ ለገለባው እንዳይበዛ ነው ኢሉ ንጹህ እንደሚሆንና እንደዚህ ነው የምታረመው እንደዚህ እንዲ ነው እንግዲህ ያው ኢልም የገጠር ኑሮ ኢልም እንደዚህ እንትን ስለማይ መቼም የእናቶቻችን የሥራ ድርሻ ኃላፊነት ይሄ ነው ተብሎ የተገደበ አይደለም ማለዳ ጎሲ ቀድ የተጀመረ ስራ ጀንበር እስክትጠልቅ ድረስ ስራ ብቻ ነው አንቺ እንዴት ነው ብዙ የምትነቂው እንደዚህ ነቀል እንደዚህ ከውስጡ ስንነቀል ኢሉ እንግዲህ ቆንጆ ይሆናል አሁን የታረመበት ቦታ እና አልታረመበት ቦታ ይለያል ይለያል አይናለም እንዲህ የሚደክሙ ብዙ እናቶቻችንን በልቤ እንዳስታውስ አርጋኛለች ከልቤ ማዘንኩ ስራ መቼም መልካም ነገር እንደሆነ አምናለሁ ነገር ግን እፎይ ማለት ሲፈልጉ እንኳን እፎይ ተመስገን ብለው ከመተንፈስ ውጪ የእረፍት ሰዓት በጭራሽ አይታሰብም ማን ሊያከናውነው እንግዲህ ተመልካቾቼ አሁን ደግሞ ያው አረም ያረመን ነው የገብስ ማሳ ውስጥ ነው የምንገኘው ስራዋ እንግዲህ ያው አላልቅ ብሎኛል እውነት እኔ በጣም ደክሞኛል እንዴት እንደቻለችው አላቅም የደረሰች እርጉዝ ናት ምን ያህል ስራዋ ከባድ እንደሆነ እየተመለከታችሁ ነው ከዚህ ብዙ እንማራለን ጥንካሬዋን ብርታቷን በጣም ነው የገረመኝ እኔ በጣም በቃ አቅቶኛል ዝልፍፍ ይያልኩ ነው አሁን የሷ ጥንካሬ ግን የሚገርም ነው እነዚህን ሴቶች ማድነቅ ማክበር ግድ ይለናል ማለት ነው በጣም ምትገርሚ ሰው ነሽ አይናለም አይደል እንዴ ነው እንግዲህ እንደዚህ ይሰራል ያው ጧት ተወጥቶ ማታ ይገባል የኛ ስራ ይሄ ነው መስራ እንደዚህ ነው ና ያው ታዲያ አንቺን ማደከምኩሽ ዛሬ እኔ አንድ ቀን እኮ ናት ያንቺ ደግሞ ኑሮሽ ያው እንግዲህ ምን ይደረገ ድክም አደረኩሽ የገጠር ኑሮ እንደዚህ ከባድ ነው እንግዲህ መተሽ አንቺ እንደዚህ መተሽ ስላገዝሽኝ እንግዲህ ከልባ አመሰግናለሁ ዝርስጥልን አንቺን ማደከምኩሽ ችግር የለው እኔም አንድ ቀን ነው ፍቃደኛው እኔ ነው የመጣሁት አይዞሽ እሽትሽት ወተቱ እንዳያልቅ መቼም ጨዋታን ጨዋታ ያነሳዋል ነውና በመሃል አንዲት የምትታለም ላም ብትኖራትም እንኳን ወተቷ ለልጆቿ እንኳን በቂ እንዳልሆነ እንደማይዳረስላት ነገረችኝ እኛም እንዲህ አብረን በመሆን ብንሞክርም ብዙ ወተት ሳይወጣልን ቀረ ከጊዜ ወደ ጊዜ እየቀነሰ እንደሄደና ለመጠቀምም እንደሚያንሳት ነገረችኝ እንደው አንድ ጥሩ ላም ተጨማሪ ቢኖረኝ እኛም ልጆቼም ጥግብ ብለው ቢጠጡ ደስ ይለኝ ነበር ስትለኝ አሳዘነችኝ ምን ስጦታ ልስጣት እያልኩ ሳስብ ስለነበረ የምትፈልገውን ስለነገረችን ደስ አለኝ ከማያ ሚዲያ ጋር በመተባበር ጥሩ ቆንጆ ላም ገዝተንም በስጦታ መልክ ሰጥተናታል ሌላው የአይናለም ትልቁ ችግር በማገዶ እንጀራ መጋገር ነው ለዚያው ምድለኛ ሆና በአካባቢያቸው የኤሌክትሪክ መስመር ይያለ ያው ሰው ባቅሙ ነው የሚያግዘው አይደል ትንሽ የሰርፕራይዝ ይዘንልሻል ሌላው ደግሞ አይናለም በትንሽ ስጦታ የምታመሰግን በቀላሉ የምትደሰትና ፈጣሪዋን አመስጋኝ ሴት ናት
እሺ ዜር ስጥልን ኑሪልኝ እመቤቴ እንደው እንደዚቹ እንደ ደስታ አድርጋልን ለአንቺም እመቤቴ በሰላም ትቅርበሽ እኔንም ደግሞ ቀርበሽ እንደዚህ እንደው እኔ ተቀራርበን ለዚህ እንትን ያልሽው እኔ እንጃ በቃ ደስታ ማልቻልኩም እግዚአብሔር እመቤቴ ትመርቅሽ እመቤቴ ትስጥሽ ላው ላይ ደርባ ትስጥሽ ብዬ ነው እንግዲህ እንተምለው እመቤቴ ሞልታ ትስጥሽ ሌላ ቃላት ያንሰኛል እንግዲህ እግዚአብሔር ያገናኘን ወንዴን አምጣ በልታ ነው ዜር ስጥልን እቺ እሳት እንዳታነጂ ትሽላት በስተመጨረሻም ወደ ገጠር ጎራ ስትሉ በቻላችሁት እነዚህን ድንቅ እናቶቻችንን መደገፍም ሆነ ማበረታታት እንዳትዘነጉ። ቻው ቻው ከልብ እናመሰግናለን ዜር ስጥልን እሺ በቃ እኛንም እንደ አይን ዓለም ባለን የምንደሰት በትንሽ ስጦታ የምንረካ እግዚአብሔርን የምናመሰግን ሰዎች ያድርገን እያልኩኝ የዛሬ የአንድ ቀን ውሎዬን በዚሁ አጠናቅቃለሁ። ሰላም ፍቅርና አንድነት ለሁላችንም። ሴቶችን መደገፍ ቤተሰብን መደገፍ ነው።